አርሚ ሰብአን ለማፍረስ ሱዳን ድረስ ሄደዋል። ከሱዳን መንግስት ከአልቡርሃን ጋር ተነጋግረዋል። አፍንጫችሁን ላሱ ተብለው ነው የተመለሱት። ከነዛ ከሄዱት ውስጥ አርሚ ሰብአን አግኝተን ልናናግራችሁ እንፈልጋለን ብለው ወደ ከ300 ሚሊዮን ብር በላይ መድበው አርሚ ሰብአን ለማፍረስ ያላረጉት ጥረት የለም። አርሚ ሰብአ ማለት የኦህዴድ ብልጽግና ዳማከሴ ማለት ሲያስነጥሳቸው መድኃኒታቸው እሱ ነው። እሱን ስታነሳ ጉንፋናቸው ሁሉ ይለቃቸዋል፣ ያዝረከርካቸዋል። አርሚ ሰብአን ለማፍረስ የሄዱበት ርቀት የሚገርም ነው። ከዛ አልፈርስ ሲላቸው ከአርኤስኤፍ ከጀነራል ዳጋሎ ጋር ሆነው በጀነራል ዳጋሎ ድሮን አርሚ ሰብአን እየመቱ ሊያጠፉ ሞከሩ። የአርኤስኤፍ የያዘው ግዛት አካባቢ የተነሱ ድሮኖች አርሚ ሰብአን ሊመቱ ሞከሩ፣ አልቻለም። ከዛ የአልቡርሃንን ሰራዊት የኢትዮጵያ መከላከያ ሰራዊት ይሄ የኢትዮጵያ የኦህዴድ ብልጽግና እኔ መንግስት ነኝ እያለ የሚውል የዓለም መጫወቻ የሆነ ስርዓት የዩናይትድ አረብ ኤምሬትስ ተላላኪና ገረድ ሆኖ የሱዳንን ህዝብ ሰላም በመበጥበጥ በብዛት ዓለም አቀፍ ተቋማት እየዘረዘሩት ያለ ፀሐይ የመታው ሀቅ ነው። ወታደሮቹን አስገብቶ ከአርኤስኤፍ ሰራዊት ጋር ሆኖ የአልቡርሃንን ሰራዊት እየመታ አርሚ ሰባ ወዳለበት ገብቶ አርሚ ሰባን ለማጥቃት ነው የሞከረው። አርሚ ሰባ ደግሞ የህፃናት ስብስብ ስላልሆነ የሰነፎች የገልቶች የዓላማ ቢሶች ስብስብ ስላልሆነ እሱን ሊመታ የመጣ ማንም ይሁን ማንም ከፈለገው አጋል ጋር ተጣምሮ አፍንጫውን ሊለው ግድ ነው። ስለዚህ አንተ ከአርኤስኤፍ ጋር ሆነ የህዝቡን ሁሉና ለማረጋገጥ እየታገለ ያለን አርሚ ሰባ ካልመታው ብለህ ስለት ስትገባ አርሚ ሰባ ከአልቡርሃን ጋር ሙሉ 32 ጥርስህን ቢያረግፍህ ምን ችግር አለው? አንተ የሰው ዳር ድንበር ዘለህ ገብተህ ዓለም አቀፍ የሀገር ሉዓላዊነትን ደፍረህ መንግስታዊ ሽፍታ ሆነ ሱዳንን እያፈረስክ እየዋልክ እኔ ለህልውናዬ ከሱዳን ጋር ሆኜ ህልውናዬን መጠበቅ የት ላይ ነው? ስለዚህ አርሚ ሰብአ የራስ መታታችሁ ስለሆነ በቤኒሻንጉል በኩል በጣም የሚገርመው ማለት ነው 12 አርሚ ነበር የተሰልፈው በቤኒሻንጉል የአርኤስኤፍ እና የብልጽግና ላይ እመኑኝም አትመኑኝም 12 አርሚው ወይ በቴሌግራም ወይ ምናምን አይታችሁት ሊሆን ይችላል። የሰው ልጅ እንደተረገበት እንደዛ አይነት ምስልና ይቻላል። 12 አርሚ አፈር ድሜ ነው የበላው። ከዛ ከወለጋ በኩል ሊረዳ እየመጣ የነበረ አንድ አርሚ ኦላ መንገድ ላይ ጠብቆ አፈር ድሜ ነው። ስለዚህ ኦላ መንገድ ላይ ጠብቆ አንዱ አርሚ ሲቀጠቅጠው አርሚ ሰብአ ናቸው እያሰለጠኑ እንደዚህ በቆረጣ ያልተቻሉት አርሚ ሰብአ ናቸው እያሰለጠኗቸው ያላችሁ። ኦላ አፍንጫህን ሲለ አርሚ ሰብአ ነው። የአልቡርሃን ሰራዊት አፍንጫህን ሲለ ህወሓት ነው፣ ቲዲኤፍ ነው። ፋኖ ሱሪን አስወልቆ ሲገርፍህ ቲዲኤፍ ነው፣ ህወሓት ነው። ስለዚህ ተኝታችሁ እስክትነቁ ድረስ ሌሊቱን ሙሉ ያገላበጣችሁ የሚያድር መንፈስ ቢኖር ህወሓትና ቲዲኤፍ ነው። አርሚ ሰብአ ቲዲኤፍ ነው። ስለዚህ ቲዲኤፍ ሲነሳ ትዝረከረካለህ፣ አርሚ ሰብአ ሲነሳ ትዝረከረካለህ፣ ህወሓት ስትነሳ ትዝረከረካለህ። ራስህ ያመጣኸው ጣጣ ነው። Audio Jungle